ሰላም እንዴት ናችሁ? እሺ ዛሬ ዲኤምሲ ሪል ስቴት ነው ያለነው። ቅናሽ እንዳላቸው ሰምተናል። ውስጥ ገብተን ስለ ዲኤምሲ ሪል ስቴት ስላላቸው ቅናሽ በደንብ ምን ጠይቅ ይሆናል። አብራችሁ ቆዩ። ሰላም እንኳን ደህና መጣሽ። እንኳን ደህና ቆየህ። ወደ ዲኤምሲ ሪል ስቴት እንኳን ደህና መጣሽ። እንኳን በሰላም እኔ ታምራት እባላለሁ። የሽያጭ አማካሪ ነኝ። ያሉትን ነገሮች አረፍ እንበልና ሁሉንም ነገር ላሳይሽ። ደስ ይለኛል። ያው በድጋሚ እንኳን ደህና መጣችሁ ወደ ዲኤምሲ ሪል ስቴት። ስለመጣችሁ በጣም ደስ ብሎናል። ያው የመጣችሁበትም በጣም ቆንጆ ሰዓት ነው። በተለይ ደግሞ የተለያዩ አይነት የካሬ አማራጮች እንዲሁም የዋጋ ቅናሽ የተደረገበት ሰዓት ነው የመጣችሁት። እናመሰግናለን። እሺ እኛም ቅናሹን ሰምተን ነበር የመጣ ነው። ግን በመጀመሪያ እስኪ ስለ ዲኤምሲ ሪል ስቴት ሎኬሽኑ የት እንደሚገኝ በደንብ ንገረን እና ከዛ ወደ ቅናሹ እንመጣለን። ይቻላል። እሺ ዲኤምሲ ያው ስለ ዲኤምሲ የተወሰነውን ለመናገር ያህል ያው ዲኤምሲ በጣም ብዙ ታሪክ ያለው ድርጅት ነው። ነገር ግን የተወሰነውን ላንቺ ልንገርሽ፣ ምክንያቱም በጣም ሰዓት ስለሚይዝብን ማለት ነው። ስለዚህ ዲኤምሲ ሪል ስቴት ማለት ዳንኤል ማሞ ኮንስትራክሽን ካምፓኒ ማለት ነው። ያው አብሪቬሽን ነው በዲኤምሲ በአጭሩ ሲጻፍ ነው ማለት ነው። ሶ ዲኤምሲ በጣም ኤክስፔሪየንስ ያለው በጣም ብዙ ልምድ ያካበተ ኦልሬዲ በሀገራችን ላይ በኢትዮጵያ ላይ በስፋት በግንባታው ዘርፍ የሚታወቅ ድርጅት ነው። የ27 ዓመት የግንባታ እና የኮንስትራክሽን ልምድ ያለው ድርጅት ነው። ከዛም በተጨማሪ ያው በስፋት ኢትዮጵያ ላይ የሚታወቀው የመንገድ ስራዎችን በመስራት ነው። ከዛ በተጨማሪ በስፋት ደግሞ አሁን ላይ ወደ ሪል ስቴት ሴክተሩ በሰፊው ራሱን በጀት አድርጎ በደንብ በራሱ ፈንድ እየገነባ የሚገኝ ድርጅት ነው። በመጀመሪያም ያው እዚሁ የአንዱ የሳይታችን አካል የሆኑት ቪላ ቤቶችን ነው ቀድመን ገንብተን ያስረከብ ነው። አሁን ላይ ኦልሬዲ ሰዎች ተረክበው በመኖር ላይ ይገኛሉ። ከዛ ወደ አፓርትመንቱ ስንመጣ በመጀመሪያ ደረጃ ያው ጥናት ነው ያደረግነው። 1 ዓመት የቆየ ስፔሻሊ ኢትዮጵያ ላይ ወይም ሀገራችን ላይ ካለው ከሪል ስቴት ኮንቴክስት አንጻር ወይም ከሪል ስቴት ሀሳብ አንጻር የተሻለ የቤት ዲዛይን፣ የተሻለ የዋጋ አከፋፈል፣ የተሻለ አጠቃላይ ሎኬሽን እና የግንባታ ሂደት ለማምጣት የ1 ዓመት ያህል ጥናት ወይንም አናሊሲስ ሲሰራ ቆይቶ ነው ወደ ግንባታው የገባው። ወደ ግንባታውም ከገባ በኋላ አሁን ላይ በጣም በቆንጆ ፕሮግረስ ላይ የሚገኙ ሳይቶቻችን ላይ ነው ያሉት። ሁሉም ኦልሬዲ አሁን ዲኤምሲ በተለይ በስፋት የትኛውም ያልተጀመረ ወይም እየተገነባ ያልሆነ ሳይት የለው። ያው እዚሁ ለቡ መብራት ኃይል ጋር እንደመኖሩ መጠን በደንብ ፎከስ አድርጎ ሳይቱ ላይ እየገነባ የሚገኝ ካምፓኒ ነው ማለት ነው። ያው ሎኬሽኑን ቀደምም እንዳልኩሽ ለቡ መብራት ኃይል ጋር ነው የሚገኘው። ያው ከዛ በተጨማሪ በአቅራቢያው የቻድ ኤምባሲ እና የአፍሪካን ሲዲሲ ይገኛል። አጠቃላይ ያው እየገነባን ያለ ነው 65000 ካሬ ሜትር ላይ ነው። ቢልድ አፕ ኤሪያ ወይንም አጠቃላይ ሳይቱ ያረፈው 65000 ካሬ ሜትር ላይ ነው። ሶ በአቅራቢያው የሚገኙት የቻድ ኤምባሲ፣ የአፍሪካን ሲዲሲ፣ የተለያዩ የመንግስት ተቋማት መስሪያ ቤቶች እንዲሁም ኢንተርናሽናል ትምህርት ቤቶች እና የሃይማኖት ተቋማት በአቅራቢያው የሚገኙ በጣም ሬዚደንሻል ቆንጆ የሚባል አዲስ አበባ ላይ ካሉት የኮሪደር ልማት በጣም በከፍተኛ ሁኔታ የኮሪደር ልማት ተሰርቶበት የተቀየረ ያማረ እና የተዋበ ሰፈር ነው ማለት ነው። እሺ በጣም አሪፍ ነው። ሌላ ደግሞ እስኪ ስለ ቤቶች ዲዛይን ንገረኝ። ከዚህ በፊት አዋርድ ላይ ተሸልሟል የሚል ነገር ሰምቻለሁ እና እስኪ ስለ ዲዛይናችሁ አዋርዱ ላይ በምንድን ነው ያሸነፋችሁት የነበረው? ስለሱ ንገረኝ እስኪ። መልካም እሺ፣ ቆንጆ ነው። ያው አዋርድ የኢትዮ ሪል ስቴት አዋርድ ላይ በዋናነት የተሸለምንበት የኢንቴሪየር የቤት ዲዛይኒንግ ሽልማት ነው የተሸለምነው፣ ወይንም የኢንቴሪየር ዲዛይኒንግ አዋርድ ነው እኛ የተሸለምነው ማለት ነው። በተለይ ያው እኛ ዲኤምሲ ሪል ስቴት የሚገነባቸው ቤቶች ከዲዛይን አንጻር ኢትዮጵያ ላይ ካሉት ከየትኛውም ሪል ስቴት በጣም የተሻሻለ እና አፕዴት ተደርጎ ለየት ተደርጎ እየተገነባ ያለ የቤት ዲዛይኖች ነው ያሉን። ያው ቤቶቹ ምን ያካትታሉ የሚለውን አንደኛው ያው አብዛኛው ቦታ የሌለው የሰራተኛ ክፍል ለብቻው የመታጠቢያ ክፍል ያለው የሰራተኛ ክፍል ለብቻው ይኖረዋል። ከዛ አዲሽናሊ ስቶር ክፍል እና ላውንደሪ ክፍሎች አሏቸው። ሁሉም ቤቶቻችን ስቶርም ላውንደሪም ክፍሎች አሏቸው። ያ ማለት ያው አንቺም እንደምታውቂው አብዛኛው ቦታ ላይ ያለው ነገር እንዴት ነው? አንዱ ወይ ስቶር ክፍል ይኖራል ወይ ላውንደሪ ክፍል ይኖራል ነው። እኛ ግን ሁለቱንም ፕሮቫይድ አድርገን እየገነባን ነው የምንገኘው ማለት ነው። በተለይ ደግሞ ካሬዎቻችን ትላልቅ ካሬዎች ስለሆኑ የኛ የቤቶች ካሬዎች ትላልቅ ስለሆኑ ሁሉም ክፍሎች ሰፋፊ ናቸው። ከዛ በተጨማሪ አሻሽለን የመጣነው ነገር የበረንዳ ወይንም የባልከኒውን ሁኔታ ነው። ባልከኒ ኦልሬዲ
በዋናው መኝታ ክፍል በኩል አለ፣ በዋናው ሳሎን በኩል አለ። ከዛ በተጨማሪ ደግሞ በኪችኑም በኩል ባልከኒ አስገብተናል ማለት ነው። ይሄ ዲዛይን ደግሞ እስካሁን ካሉት ዲዛይኖች ለየት ያለና የተሻለ ወይንም አፕዴት ተደርጎ መጠቀም ይቻላል ማለት ነው።